ሰላም ጤና ይስጥልን የቻናላችን ቤተሰቦች። እኛ የምንኖርበት ማህበረሰብ የተለመደና ትክክል አድርጎ የሚያያቸው ነገሮች በሌላው ዓለም ጥግ ባሉ ህዝቦች ዘንድ ሙሉ በሙሉ እንግዳ ወይም አስቂኝ ሊሆኑ ይችላሉ። ዛሬ የምናያቸው 6 ባህሎች መሬት ላይ መኖራቸውን ስትሰሙ በፍጹም ሊሆን አይችልም ማለታቸው አይቀሬ ነው። ከአሰቃቂ የጥናት ፈተናዎች እስከ አስገራሚ የደግነት ልማዶች ሁሉንም ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግዎን እንዳይረሱ። በቀጥታ ወደ መጀመሪያው አስገራሚ ባህል እንሂድ። የጃፓን የኪንሱጊ ፍልስፍና ዘ አርት ኦፍ ኪንሱጊ። የመጀመሪያው ጉዟችን የሚጀምረው ከረቂቁ ጃፓን ባህል ነው። በእኛ ልማድ አንድ ውድ የሸክላ ወይም ሳህን ሲሰበር አውጥተን እንጥለዋለን። በጃፓን ግን እቃው ሲሰበር ይበልጥ ውድ ወደ ሆነ ጥበብ ይቀየራል። ይህ ጥበብ ኪንሱጊ ወይም ደግሞ በወርቅ ማገናኘት ይባላል። ባለሙያዎቹ የተሰሩትን ክፍሎች በንጹህ የወርቅ ፈሳሽ በማጣበቅ ሳህኑ ከመጀመሪያው ይበልጥ ውብና ጠንካራ እንዲሆን ያደርጉታል። ከዚህ ባህል ጀርባ ትልቅ ሚስጥር አለ። የህይወት ፍልስፍናው ጃፓናውያን በህይወታቸው የደረሰባቸውን ስብራትና ጠባሳ ታሪካችሁ እንጂ ሀፍረታችሁ አይደለም፣ ልክ እንደ ሸክላው በወርቅ አጊጣችሁ ይበልጥ ጠንካራነታችሁን ማስነሳት ትችላላችሁ የሚል ትልቅ ትምህርት ያስተምሩበታል። ሁለተኛው አስገራሚ ታሪካችን የቪየትናም የእንቁላል ቡና ታሪክ ወይም ደግሞ ዘ ኢግ ኮፊ ይባላል። እዚህ ሀገር ሲሄዱ ካፌ ትሩግ የተባለ በጣም ታዋቂ እንቁላል ቡና ያገኛሉ። አዎ በትክክል ሰምተዋል፣ እንቁላል በቡና ውስጥ። ይህ ባህል የተጀመረው እንደ አውሮፓውያን አቆጣጠር በ1946 በሀገሪቱ የንጹህ ወተት እጥረት በነበረበት ወቅት ነው። አንድ የካፌ አውጪ ወተት ስለሌላው የእንቁላል አስኳል ወይም ደግሞ ኢግ ዮልክ ከኮንስታንት ወተት ጋር አብሮ ክሬም እስኪሆን ድረስ በመምታት ከጠንካራው ጥቁር ቡና ላይ ጨመረው። ጣዕሙም ልክ እንደ ኬክ በጣም ጣፋጭና ክሬሚ በመሆኑ ዛሬ በቪየትናም ትልቅ የባህል መለያና የቱሪስቶችም ተወዳጅ መጠጥ መሆን ችሏል። ሶስተኛው የቲቤት እንግዳው ሰላምታ ቲቤት ቶንግ ግሬቲንግ። ሶስተኛው ባህል ደግሞ ሰላምታን የተመለከተ ነው። እጅ ለእጅ መጨባበጥ ወይም መሳሳም የተለመደ ቢሆንም በቲቤት ተራራማ አካባቢዎች ግን ሰዎች ሲገናኙ አክብሮታቸውን ለመግለጽ ምላሳቸውን በጥቂቱ አውጥተው ይለያያሉ። ለዚህ ምክንያቱ ደግሞ በ9ኛው ክፍለ ዘመን የነበረ ላንግ ዳርማ የተባለ ጨካኝ ንጉስ ነበር። ይህ ንጉስ ምላሱ ጥቁር ነበር ይባላል። ስለዚህ ህዝቡ እርስ በርስ ሲገናኝ እኔ እንደ ጨካኙ ንጉስ ጥቁር ልብ የለኝም፣ ደግ ሰው ነኝ፣ ምላሴም ጥቁር አይደለም በማለት ምላሳቸውን ማውጣት ጀመሩ። ይህ ልማድ እስከዛሬ ድረስ እንደ ትልቅ አክብሮት ይቆጠራል። አራተኛው የብራዚል ሳቴሬሜ የጎድጓዳ ጓንት ፈተና The Bolt and Glove። አሁን ደግሞ ወደ አማዞን ጫካ ወደሚኖሩት የሳቴሬማዊ ጎሳዎች እንሂድ። በዚህ ጎሳ ውስጥ አንድ ወንድ ልጅ ወደ ወንድነት ምዕራፍ ለመሸጋገር እጅግ አሰቃቂ ፈተና ማለፍ አለበት። እሱም የቡሌት አንት ወይም ደግሞ የነደፈችው ሰው ልክ እንደ ጥይት የሚሰማው መርዛማ ጉንዳን ፈተና ነው። ጎሳዎቹ በመቶዎቹ የሚቆጠሩ ጉንዳኖችን በጥቅል በተሰራ ጓንት ውስጥ ያፍኗቸዋል። ህፃኑ ልጅ እጁን በዛ ጓንት ውስጥ አጥልቆ ለ20 ደቂቃ ያህል መታገስ አለበት። የጉንዳኑ መርዝ ህመሙ ለ24 ሰዓት ሙሉ ሰውነትን የሚያንቀጠቅጥ ቢሆንም ልጁ ወንድ መሆኑን ለማረጋገጥ ይህን ፈተና በህይወቱ 20 ጊዜ ያህል መድገም ይኖርበታል። አምስተኛው ባህል የኔዘርላንድ የሆዲ እስትንፋስ the holy greeting ይባላል። የሀገሪቱ ነባር ነዋሪዎች የሆኑት ማኦሪ ጎሳዎች ሆኒ የሚባል ጥንታዊ ውብ ሰላምታ አላቸው። ይህ ሰላምታ የሚደረገው ሁለት ሰዎች ሲገናኙ ግንባራቸውንና አፍንጫቸውን እርስ በርስ በማነካካት ነው። በዚህ ሰዓት አይናቸውን ጨፍነው በጥልቀት አየር ወደ ውስጥ ይተነፍሳሉ። ትርጉሙም የህይወት እስትንፋስ እርስ በርስ ማጋራት ማለት ነው። ይህ ሰላምታ የሚሰጠው ለቅርብ ዘመድ ብቻ ሳይሆን እንደ ትልቅ ክብር ለሚመጡ የውጭ ሀገር መሪዎችም ጭምር ነው።
ስድስተኛው ባህል የዴንማርክ የቀረፋ ዱቄት ቅጣት ሲናሞን በርዝዴይ ዱዚንግ ይባላል። በአውሮፓ ዴንማርክ አካባቢ ይገኛል። በዴንማርክ እድሜው 25 ዓመት ሞልቶ ሳይጋቡ ለብቻው የሚኖሩ ከሆነ የልደቱ ቀን ከጓደኞቹ ትልቅና አስቂኝ ቅጣት ይጠብቆታል። ጓደኞቹ በመንገድ ላይ አሳስረው በመጀመሪያ በውሃ ካረጠቡት በኋላ ከራሱ ጥፍር እስከ እግሩ ጥፍር ድረስ በቀረፋ ዱቄት ያጥለቀልቁታል። እድሜው 30 ደርሶ አሁንም ያላገባ ሰው ካለ ደግሞ ቅጣቱ ወደ ቁንዶ በርበሬ ይቀየራል። ይህ ባህል የተጀመረው ድሮ ጥንት በየሀገሩ እየዞሩ ቅመማ ቅመም የሚሸጡ የነበሩ ነጋዴዎችን ለማግባት ጊዜ ስለሌላቸው ያላገቡ መሆናቸውን ለማስታወስ የመጣ ጥንታዊ ልማድ ነው። እንግዲህ የዛሬዎቹ 6 የዓለም ባህሎች እነዚህ ነበሩ። ከነዚህ ሁሉ የእናንተን አእምሮ ይበልጥ ያስገረማችሁ እና ጭራሽ ሊሆን አይችልም ያላችሁበት የትኛው ነው? በኮሜንት መስጫው ላይ ያካፍሉን። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሱ። ለቻናላችን አዲስ ከሆኑ ደግሞ በየቀኑ አዳዲስ አስገራሚ መረጃዎችን ለማግኘት ሰብስክራይብ ያድርጉ። ዓለምን ይወቋት እዩ ፔጅ። አመሰግናለሁ።